ሰላም ጤና ይስጥልኝ። በዚህ ቪዲዮ ስለ አካል ጉዳተኛ ግለሰብ ተኮር የትምህርት መርሃ ግብር እንወያያለን። አካል ጉዳተኛ ግለሰብ ተኮር የትምህርት መርሃ ግብር ምንድነው? ከዚህ በፊት ምናልባትም ሰምተው ይሆናል። በዚህ ቪዲዮ የልጆን የመማር ማስተማር ግዴታን የሚያግዙ ስለ አንዳንድ ሐሳቦች እንወያያለን። ከዚህ በፊት አካል ጉዳተኛ ህፃን ግለሰብ ተኮር የትምህርት መርሃ ግብር ቀርቦሎት ይሆናል ወይም በእንግሊዘኛው individualized education program ማለት ነው። አካል ጉዳተኛ ግለሰብ ተኮር የትምህርት መርሃ ግብር የሚተዳደረው በአካል ጉዳተኞች መማር ማስተማር ህግ ሲሆን ይህ መመሪያ የፌደራል መንግስት ህግ አካል ነው። በደንብ የተጻፈ የአካል ጉዳተኛ ህፃን ተኮር የትምህርት ፕሮግራም ስለ ልጆ የትምህርት እቅድ ፍኖተ ካርታው ላይ በግልጽ ሊያሳይ ይገባል። የዚህን መርሃ ግብር እድል ለማግኘት ህፃኑ በአብዛኛው በትምህርት ቤት የሚደረጉ ግምገማዎችን ማለፍ አለበት። በትምህርት ቤት የሚደረግ ግምገማና የህክምና ምርመራ የተለያዩ መሆናቸውን በደንብ መገንዘብ ያስፈልጋል። ስለ ልዩነቶቻቸው ይበልጥ ለመረዳት ሌሎች ቪዲዮዎችን መመልከት ይችላሉ። አካል ጉዳተኛ ግለሰብ ተኮር የትምህርት መርሃ ግብር በርካታ ቁልፍ በህግ የተደነገጉ ነጥቦች አሉት። እነዚህ ፕሮግራሞች ከስቴት ወደ ስቴት ወይም ያንዱ የትምህርት ቤት ዲስትሪክት ከሌላው በጥቂቱም ቢሆን ሊለያዩ ይችሉ ይሆናል። በዋናነት ግን በትንሹ መካተት ያለባቸው ነጥቦች የሚከተሉት ናቸው። አንደኛ፣ አሁናዊ የትምህርት ደረጃዎች ውጤትና የትግበራ አፈጻጸም ወይም የአሁኑ አፈጻጸም ደረጃዎች። እነዚህ መመዘኛዎች የልጆን አሁናዊ ደረጃን ወይም እውቀቱና ክህሎት ደረጃው ምን ላይ እንደደረሱ የሚገልጹ ናቸው። ይህ ልክ አዲስ ቤት እንደሚገነባ ሰው እንደ ቤቱ የመሰረተ ደረጃዎች ማሰብ ይቻላል። ይህም የፈተና ውጤቶችን፣ የመምህሩን ምልከታዎች፣ የወላጅ ግብዓትን ወይም ሌሎች አይነት መረጃዎችን ሊያካትት ይችላል። በመሰረቱ ይህ የልጆ አሁን ምን ደረጃ ላይ እንዳለ አመልካች ሲሆን ፍላጎቶቹ ምንድናቸው? ሊስተካከሉ የሚገቡ ስጋቶችስ ካሉ ይገልጻቸዋል። ይህ ክፍል ከሌሎች መረጃዎች በተጨማሪ የልጆን ጥንካሬ ያካትታል። ህፃኑ በምን ላይ ጥሩ ነው? ፍላጎቶቹስ ምንድናቸው? በትምህርት ቤት ውስጥ ምንስ ያስደስተዋል? ሁለተኛ፣ ግቦች። የአካል ጉዳተኛ ግለሰብ ተኮር የትምህርት መርሃ ግብር ግቦችን አሁን ባሉት ደረጃዎች ላይ የተመሰረቱ ሆነው በተጨማሪም የሚቀረጹት ደግሞ የወላጅ ግብዓትን እና ህፃኑን መሰረት በማድረግ ነው። መሰራት ያለባቸው አስፈላጊ ነገሮች ምንድናቸው? ምንስ ለመስራት ተስፋ ሰንቀዋል? ቅድሚያ ሊሰጣቸው የሚገቡ ጉዳዮችስ ምንድናቸው? በተጨማሪም ግቦቹ ትምህርት ቤቱንና የትምህርት ቡድኑ የህፃኑን ደረጃ በየጊዜው ለመለካት የሚያግዙ ዓላማዎችን ያካትታል። አንዱ እርምጃ በሌሎቹ ላይ የተመሰረተ ስለሆነ ማናቸውንም ክፍሎች መተው ወይም መዝለል አላስፈላጊ መሆኑን ሊባል ይገባል። ተማሪው ምን ደረጃ ላይ እንዳለ ሳይታወቅ ግብ ማስቀመጥ ስለማይቻል ምን አይነት አገልግሎቶችንና ድጋፎችን ለተማሪው ማቅረብ እንደሚያስፈልግ በትክክል መለየት አስፈላጊ ይሆናል። ሶስተኛ፣ አገልግሎት። አካል ጉዳተኛ ህፃን ወይም ግለሰብ ተኮር የትምህርት መርሃ ግብር ዝርዝር አገልግሎቶችንና ህፃን ተኮር መመሪያዎችን አካቶ ለህፃኑ ያቀርባል። ይህም በየሳምንቱ የ15 ደቂቃ ቀጥታ የንግግር ህክምና ዳይሬክት ስፒች ቴራፒ
ወይም የአካል ብቃት ትምህርትም ሊሆን ይችላል። አራተኛ ማሻሻያዎችና ማረፊያዎች። አካል ጉዳተኛ ህፃን ተኮር የትምህርት መርሃ ግብር ህፃኑ የማሻሻያ ወይም የለውጥና የማረፊያ ወይም ልዩ ድጋፍ የሚያስፈልገውም ከሆነ እነዚህን ነገሮች በተጨማሪ ያካትታል። ማሻሻያው ምናልባትም ለህፃኑ ተጨማሪ የፈተና ሰዓት መፍቀድ ሊሆን ይችላል። ማረፊያው ደግሞ በምሳ ሰዓቱ እንደ ሄድፎን አይነት ነገሮችን እንዲጠቀም መፍቀድ ሊሆን ይችላል። ይህ ህፃኑ መረጃዎችን ለምሳሌ እንደ አጋዥ የመዝናኛ መሳሪያዎችን ይኑረው ወይም አይኑረው የሚሉትን ነገሮች ያጠቃልላል። አካል ጉዳተኛ ህፃናት ተኮር የትምህርት መርሃ ግብር እንደ አዲስ ቤት ግንባታ ደረጃ በደረጃ በሂደት ስለሚገነባ የየትኛው ስቴፕ ከሌላው ይቀድማል የሚለው በጣም አስፈላጊ መሆኑ ልብ ሊባል ስለሚገባ እያንዳንዱን ሂደት ጊዜ ወስዳችሁ በደንብ መረዳት ያስፈልጋል። አስፈላጊ ከሆነ የጽሑፍ ቅጂ ያስቀድማችሁ መጠየቅና በምትገናኙበት ወቅት ምንም ፊርማ ሰነዱ ላይ አለመፈረምም ትችላላችሁ። ሰነዱን ለመከለስ ተጨማሪ ጊዜ ካስፈለጋችሁ መጠየቅ አይቦዝኑ። ልትገነዘቡ የሚገባ አስፈላጊ ነጥብ ይህ የትምህርት መርሃ ግብር ለህፃኑ የመጀመሪያው ካልሆነ ሰነዱ ከደረሳችሁ በ14 ቀናት ውስጥ ለመፈረም ካልፈለጋችሁ በስተቀር በራሱ ጊዜ ወዲያው አውቶማቲክሊ ስራ ላይ ይውላል። ስለዚህ ወላጆች በንቃት በመከታተል መርሃ ግብሩ ላይ የሚደረጉ ማሻሻያዎችን ወይም ለውጦችን በማሳሰቢያ ቅጹ ላይ አልቀበልም ሪጀክት ወይም እቃወማለሁ ኦብጀክት የሚለውን ሳጥን ምልክት ማድረግ አስፈላጊ ይሆናል። ይህ በጽሑፍ ካልቀረበ የትምህርት መርሃ ግብሩ ስራ ላይ ይውላል። ይህን ጉዳይ በተመለከተ ተጨማሪ ጠለቅ ያሉ መረጃዎችን በሚቀጥሉት ቪዲዮዎች ታገኙታላችሁ። ህፃን ተኮር የትምህርት መርሃ ግብር ውል ነው፣ አስተያየት አይደለም። ስለዚህ በሰነዱ ላይ የተካተቱ ነጥቦች በትክክል ስራ ላይ የዋሉ ካልሆኑ የመርሃ ግብሩን ኮሚቴ ማነጋገር ያስፈልጋቸዋል። ወላጅ የዚህ ኮሚቴ አባል እንደመሆኑ መጠን በማንኛውም ጊዜ ኮሚቴው ተሰብስቦ ስለ ጉዳዩ እንዲወያይ መጠየቅ እንደሚቻል ማስታወስ ያስፈልጋል። ጥያቄ ለመጠየቅ ወይም ስጋት ካሎት ኮሚቴው እንዲሰበሰብ ቀጠሮ መያዝ አያስፈልጎትም። ይህን ቪዲዮ ስላዳመጣችሁ እናመሰግናለን።